መጽሐፍ ቅዱስ አንድ ሰው ሲሞት ምን እንደሚሆን ፍንጭ ይሰጣል። ይህም ስለ መንፈሳዊው ዓለምና ከምድራዊ ሕይወት ወደ ዘላለማዊነት የሚደረገውን ሽግግር ማስተዋል ይሰጣል። ቅዱሳን መጻሕፍት ስለ መንግሥተ ሰማያት፣ ስለ መላእክት፣ ስለ ፍርድና ስለ ሌሎች ከተፈጥሮ በላይ የሆኑትን ራእዮች ይገልጻሉ። በዚህ ዳሰሳ ውስጥ ሰዎች ከዚህ ሕይወት ወደ ቀጣይ ሕይወት ሲሸጋገሩ ሊያዩአቸው የሚችሏቸውን 9 ነገሮች እንደ መጽሐፍ ቅዱሳዊ አስተምሮ እንነጋገራለን። ይህ ምስራቅ ቲዩብ ነው። እናም ይህን ቻናል ሰብስክራይብ በማድረግ የተለያዩ መጽሐፍ ቅዱሳዊ ታሪኮችን ያግኙ። በተጨማሪም የምንለቃቸውን ቪዲዮዎች ላይክ እና ሼር በማድረግ ሌሎች ጋር እንዲደርሱና የዚህ ቻናል ተጠቃሚ እንዲሆኑ እንዲያደርጉ በትህትና እንጠይቃለን። አሁን ወደ ቪዲዮ እናልፋለን። ከህይወት ወደ ሞት በሚደረገው ሽግግር መላእክት ትልቅ ሚና እንደሚጫወቱ መጽሐፍ ቅዱስ ያስተምራል። በሉቃስ ወንጌል ምዕራፍ 16 ከቁጥር 22 ላይ ኢየሱስ የአልዓዛርን ታሪክ ሲያካፍል ድሃው የሞተበት ጊዜ ደረሰ፣ መላእክትም ከአብርሃም ጎን ወሰዱት። ይህ የሚያመለክተው ጻድቃን ምድራዊ አካላቸውን ትተው ሲሄዱ ማጽናኛም በመስጠት በመላእክት ታጅበው ወደ እግዚአብሔር እንደሚመጡ ነው። ለአማኞች ኢየሱስ ራሱ በሞት ጊዜ አለ። ይህ ዘገባ በዮሐንስ ወንጌል ምዕራፍ 14 ከቁጥር 3 ላይ እኔ ባለሁበት እናንተ ደግሞ እንድትሆኑ ተመልሼ እመጣለሁ፣ ከእኔም ጋር ወስዳችኋለሁ በማለት የገባውን ቃል በማረጋገጥ ክርስቶስ በእምነት የሚሞቱትን እንደሚቀበል ያሳያል። ብዙውን ጊዜ መንግሥተ ሰማያት በሚያስደንቅ ሁኔታ ይገለጻል፣ በብሩህ ብርሃንና በመለኮታዊ ክብር የተሞላ። በሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 2 እስከ 4 ላይ ሐዋርያው ጳውሎስ የመንግሥተ ሰማያት ራእይ ታይቶት ነበር፣ ነገር ግን ተአምራቱን ሙሉ በሙሉ መግለጽ አልቻለም። እንዲሁም ራእይ ምዕራፍ 21 ከቁጥር 23 ሊገለጽ የማይችል የውበት ቦታን ይገልጻል። መንገዶች ከወርቅ የተሰሩበትና የእግዚአብሔር መገኘት ሁሉንም ነገር የሚያበራበት ነው ይላል። በዕብራውያን ምዕራፍ 9 ከቁጥር 27 በሞት ጊዜ እያንዳንዱ ሰው ፍርድ ይጠብቀዋል። በራእይ ምዕራፍ 20 ከቁጥር 11 እስከ 12 መጽሐፍ ቅዱስ እግዚአብሔር የሚገዛበትንና የእያንዳንዱ ሰው ሕይወት የሚገመግምበትን ታላቅ ዙፋን ይገልጻል። ጻድቃን በክርስቶስ የፍርድ ወንበር ፊት ይቆማሉ፣ ኃጥአን ግን በታላቁ ነጭ ዙፋን ፍርድ ፊት ይቆማሉ። አንዳንድ ወደ ሞት ቅርብ የሆኑ ምስክሮችና የመጽሐፍ ቅዱስ ምንባቦች አማኞች ከሚወዷቸው ጋር በእምነት እንደሚገናኙ ይጠቁማሉ። ዳዊት ልጁን ባጣ ጊዜ በሁለተኛ ሳሙኤል ምዕራፍ 12 ከቁጥር 3 ላይ ወደ እርሱ እሄዳለሁ፣ ነገር ግን ወደ እኔ አይመለስም ብሏል። ይህ የሚያመለክተው በዘላለማዊ ውስጥ የወደፊት ዳግም መገናኘትን ነው። መጽሐፍ ቅዱስ አንዳንዶች የሲኦልን ስቃይ እንደሚያዩ ያስጠነቅቃል። በሉቃስ ወንጌል ምዕራፍ 16 ከቁጥር 23 ላይ በኢየሱስ ምሳሌ ውስጥ ያለው ባለጠጋ ሰው አልዓዛርን ሲያሰቃይ አይቶ በሲኦል ሲሰቃይ እንደነበር ተገልጿል። በማቴዎስ ወንጌል ምዕራፍ 25 ከቁጥር 41 እና በማርቆስ ወንጌል ምዕራፍ 9 ከቁጥር 43 እስከ 48 ሲኦል የጨለማ የእሳትና ከእግዚአብሔር የመለየት ስፍራ ተመስሏል። የሕይወት መጻሕፍት የዳኑትንም ስም ይመዘግባል። በራእይ ምዕራፍ 20 ከቁጥር 12 ሙታን በመጻሕፍት ውስጥ በተጻፈው መሠረት ፍርድ የሚሰጣቸው እንዴት እንደሆነ ይገልጻል። በሕይወት መጽሐፍ ውስጥ የአንድ ሰው ስም ካልተገኘ ወደ እሳት ባህሩ ይጣላል። አንዳንድ የመጽሐፍ ቅዱስ ዘገባዎች እንደሚጠቁሙት ሰዎች የሕይወታቸው ሥራ በፊታቸው ሲገለጥ ሊመለከቱ ይችላሉ። በመክብብ ምዕራፍ 12 ከቁጥር 14 ላይ እግዚአብሔር ሥራን ሁሉ የተሰወረውንም ሁሉ መልካም ቢሆን ወይም ክፉንም ቢሆን ወደ ፍርድ ያመጣዋልና ይላል። ይህ የሚያመለክተው ዘላለማዊነት ከመወሰኑ በፊት የአንድ ሰው ሕይወት የሚመረመርበትን የሂሳብ ጊዜ ነው። መጽሐፍ ቅዱስ በዳኑና በጠፉት መካከል የመጨረሻ ክፍፍል እንዳለ በግልጽ ያስተምራል። በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እስከ 46 ኢየሱስ ጻድቃንን ከበጎችና ከፍየሎች ጋር በማመሳሰል እንዴት ከክፎች እንደሚለዩ ገልጿል። ጻድቃን የዘላለም ሕይወትን ይወርሳሉ፣ ኃጥአን ግን ወደ ዘላለም ቅጣት ይገባሉ። ሞት መጨረሻ ሳይሆን የዘላለም መጀመሪያ ነው። መጽሐፍ ቅዱስ ምን እንደሚጠብቀን ግልጽ መግለጫዎችን ይሰጠናል። ይህም ለታማኞች ተስፋንና እግዚአብሔርን ለሚክዱት ማስጠንቀቂያ ይሰጣል። እነዚህ 9 ልምዶች ለመጨረሻው መድረሻችን ስንዘጋጅ በኢየሱስ ክርስቶስ ማመንና እርሱን የሚያከብረውን ሕይወት የመምራትን አስፈላጊነት ያስታውሰናል። ውድ የቻናሌ ቤተሰቦች ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቸር ያቆየን። እንደተለመደው ይህን ቻናል ሰብስክራይብ ያላረጋችሁ እንድታደርጉ እንዲሁም ቪዲዮ ላይክ እና ለሌሎችም ሼር እንድታደርጉ በትህትና እንጠይቃለን። መልካም ጊዜ